ሰላም እንዴት ናችሁ? እንደተለመደው በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮአችን ደግሞ የሚያተኩረው የመኪናችን ሲሊንደር በሚበላሽበት ጊዜ ወይንም ደግሞ የምንጠቀምበት ቁልፍ እዛ ተቀርቅሮ ከቀረ እንዴት ነው የምናወጣው የሚለውን ነገር በጥልቀት እናያለን። አሁን የምንመለከተው መኪና የ2007 ሞዴል ኮሮላ ነው እና ምንድነው ያጋጠመው ችግር ቁልፍ ውስጥ ተቀርቅሮ አልወጣም ነው ያለው። ማለትም የተሳሳተ ቁልፍ ተሰክቶበት። ስለዚህ ይህን የተሳሳተ ቁልፍ እንዴት ማውጣት እንችላለን? እንዲሁም ደግሞ ይህ ቪዲዮ ደግሞ በተመሳሳይ ሲሊንደሩ ለተበላሸ መኪና ያገለግላል። ሲሊንደሩ በቀላሉ ያለንበት ቦታ ላይ እንዴት እናወጣዋለን የሚለውን ነገር በጥልቀት እናያለን። ለግሩፑ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ ጠቃሚ ቪዲዮዎች በምንለቅበት ሰዓት ደግሞ ቪዲዮ እንዲደርሳችሁ የደወል ምልክቱን እንድትጫኑ በአክብሮት ጋብዛለሁኝ። ወደ ቪዲዮ እንገባለን። የላይኛውን ከቨር አውጥቼዋለሁኝ። በመጀመሪያ የላይኛውን ከቨር ከማውጣታችሁ በፊት እነዚህ ሁለት ብሎኖችን እንፈታቸዋለን። በዚህ በኩልም አንድ ብሎን አለ። ይህችን ታወጣታላችሁ። ይህንን በምሰሩበት ጊዜ በጣም በቀላሉ ነው። እዛ ሄዳችሁ ሲሊንደሩን ለማስቀየር ሲሊንደሩን ብቻ ገዝታችሁም መቀየር በቀላሉ ትችላላችሁ እናንተ በቀላሉ። እዚህ ጋር አሁን ሁለተኛው ብሎን ደግሞ በዚህ በኩል አለች። ምንም ሌላ ተጨማሪ ወጪ ማውጣት አይጠበቅባችሁም። ሁለቱም ብሎን ከፈታችሁ በኋላ እቺ በቀላሉ ትወርዳለች ማለት ነው። እዚህ ስር አንድ ብሎን አለች ታያታላችሁ። እቺንም ትፈታታላችሁ። የመጀመሪያ ስለፈተዋት ነው እቺ ገበር ወጣች ማለት ነው። እና ይሄን ቁልፍ እንደዚህ ካደረገን በኋላ ሁሌም ቢሆን ደግሞ እቺ በቃ ስታክ ነው ያደረገችው። አይታችኋታል። አትወጣም። ኤኒ ፖዚሽን ላይ ብታደርጉት አይወጣም ቁልፉ። ይሄ ቁልፍ መጀመሪያ የራሱ ነበር እና ምንድነው የሆነው? በቃ ተበላሽቷል። አይሰራም ቁልፉ። ያዞርላችኋል ግን አይወጣም እንደምታዩት ማለት ነው። እና ምንድነው የምናደርገው? ኤሲሲ ሞድ አለች። አሁን እዚህ ጋር ተመልክቷቸው ኤሲሲ ሞድ። እቺን ቁልፍ ፖዚሽኗን ኤሲሲ ሞድ እናደርጋታለን። ከዛ በኋላ ምንድነው የምናደርገው? ቀላል ቲፕ፣ እዚህ ስር እንመጣለን። ከስር እዚህ ጋር በተና ታያችሁ፣ ከቁልፏ ስር ነች ያለችው። እዛ ጋር ቁልፋችንን ኤሲሲ ሞድ ላይ እናደርጋለን። እዚህ ጋር ደግሞ ትንሽ በተን አለች። ይችን በተን በስክሩ ወይም በሴንተር ፓንች ገፋ ማድረግ ብቻ ነው የሚጠበቅባችሁ። ይሄን ገፋ አድርጋችሁ እንደምትመለከቱት በቀላሉ ቁልፋችንን አወጣን ማለት ነው። እሺ ይሄንን በቀላሉ ካወጣን በኋላ ምንድነው የምናደርገው? ስቲል ነው አይወጣም። መውጣት የሚባል ነገር የለም ቁልፉ ላይ። ስለዚህ እዚህ ጋር እቺ በተን አለች። እቺን ሊቨር ወረታች፣ እቺን ነገር ወረታች እንይዛታለን እንደዚህ ማለት ነው። ከዛ በኋላ እዚህ ጋር ሎክ ፖዚሽን ላይ ነው ያለው ቁልፉ። ስለዚህ ሎክ ፖዚሽን ላይ እናደርጋለን። ከዛ እቺን በተን እንደዚህ ወረታች አድርገን እንይዛታለን። በቀላሉ ትወጣለች ማለት ነው። ያው ወጣች ማለት ነው። ምንድነው የሚጠበቅብን? እቺን ወረታች ዳውን አድርገን መያዝ፣ ከዛ ትለቃለች ማለት ነው በቀላሉ። ሲሊንደራችንን በምንቀይርበት ጊዜ ምንም አዲስ ነገር የለውም። እቺን ነው የምንገዛው። እቺን ከገዛን በኋላ ወስደን እንቀይራለን ማለት ነው ከነቤቱ ማለት ነው። ስለዚህ እንደዚህ አጫጭር የሆኑ ቲፖችን ለማግኘት ቻናሉንም እኔንም ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን በጣም ጥቅም ሰጪ የሆነ ቻናልን እንዲቀላቀሉ በአክብሮት ጠይቃለሁ። እሺ አሁን ደግሞ ያወጣነውን ቁልፍ የተበላሸውን ቁልፍ አውጥተናል። ስለዚህ ቁልፍ እናመጣለን። አሁን ለመግጠም ቀጥታ የኛውን እዚህ ውስጥ በምንጨምርበት ጊዜ አይገባም። ይሄ ሎክድ ስለሆነ እዚህ ጋር ደግሞ ፑሽ በተኗ ኤሲሲ ሞድ ላይ ስለምትሰራ ፑሽ ስለማትገባለን ምንድነው የምናደርገው? አዲሱን ቁልፍ እናመጣለን ማለት ነው። አዲሱን ቁልፍ እናመጣለን። እዚህ ጋር አዲስ ቁልፍ አለችን የራሱ ማለት ነው። የራሱ ቁልፍ አለ እንጨምራለን። ከዛ ኤሲሲ ሞድ ላይ አሁን ለመግጠምም ቢሆን ኤሲሲ ሞድ ላይ ካላደረግነው ቁልፉን ካወጣነው በኋላ አይገባልንም። እቺ ፑሽ በተን ወደ ውስጥ አትገባልንም። ስለዚህ የተቀየረውን ቁልፍ ወይም ደግሞ ያልተበላሸውን ቁልፍ ሪዘርቫችን ቁልፋችን እናመጣና እንጨምርና ኤሲሲ ሞድ ላይ እናደርጋለን ማለት ነው። ኤሲሲ ሞድ ላይ እንደምትመለከቱት እዚህ ጋር አለችላችሁ። ኤሲሲ ሞድ ላይ ካደረግን በኋላ ቀጥታ ወደ ምንድነው የምንሄደው? ወደ መግጠም
ከዛ በኋላ ወስደን ኤሲ ሞድ ላይ ካደረግን በኋላ ወስደን መጨመር ነው ማለት ነው። ቀጥታ ይገባልናል። ጨመርናት ማለት ነው። ስለዚህ ይሄ እንደዚህ ተገባልን በኋላ ምንድነው የምንሰራው? ቁልፋችንን ነቀልን። ከዛ ከቨሮቹን ድጋሚ መግጠም ነው ማለት ነው።